እንዴት ነው ነገሩ? አሃ ፈረሰ ተባለ አምፒር ሲኒማው ፊልም ብቻ አይደለም ታሪክ ያሳየው ቀስ ቀስ እያለች ተጠረገች ፒያሳ በቆሻሻ ሰበብ ንጹህም ተነሳ ሰው ቀበና ነው ፎቶ እየተነሳ ለምን ማለት ትቷል አይጠይቅም ህዝቡ ልኑርበት ይላል እችናት ሰበቡ ታሪክህን ሁሉ ሜዳ አርገውልሃል ፊልም ቤት አፍርሰው ፊልም ይሰሩብሃል ድራማ ሲሰሩ ሁብ ተመልካች ሆነሃል አክተርም እነሱ ዳይሬክተር እነሱ የሰራሉ ቲያትር ሁብ ህዝቡን እያስነሱ ወሆሆሆሆ አጀብ ቆይ እንዴች ቆይ አላል ይኸው እንደሚታየው በመሃል ጎዳና ትራፊክ ይበልጣል እንዲያው ከመኪና ይመስለኝ ነበረ ፍሰት ሊያሳልጡ ለመቅጣት ነው ለካ ከቤት የሚወጡ ህግን ለማስከበር ቅጣት ግድ ቢልም ትንሽ ሰው መሽተት ሳይሻል አይቀርም አስፋልቱ ዘምኖ መቆሚያ ከሌለ ከታክሲ ይውረድ ወይ ሰው እየዘለለ አትቁሙ ይላሉ ለመቆምም ቢመች ለመቅጣት ችኮላ ታብሌቱን ይዞ ከች እንኳን ሜትር ታክሲ ኢትዮጵያም ቆማለች ይኸው ስንት ዓመቷ ቆማ ተገትራ ወይ አትንቀሳቀስ ሁቤ ወይ ስራ አታሰራ ሆሆሆይ እያለ ስንቱ ገባ ጣጣ በቆመ ከሆነ ሁቤ ኢትዮጵያም ትቀጣ ሆሆሆሆሆይ ኤፍኤም ነበረ የምንሰማው ድሮ ተቀይሯል አሁን ሌላ ሆኗል ዘንድሮ አይኤምኤፍ ብቻ ነው የሚሰማው ጆሮ ቢሊዮን ብር ከዛ እየተቀበሉ የኑሮውን ካርታ አመሰቃቀሉ ዶላር እንኳን መጥቶ ህይወት ካልቀየረ ሀገር ነው ግለሰብ ማን ነው የተበደረ በሀገር ማሊያ እየለገለጉ ሰው ሲያሽቆለቁል እነሱ እያደጉ አደገች ይላሉ የማይገባ ቁጥር ይደረድራሉ 6.44 13% for 6 ምናምን ይላሉ አድገናል ለማለት ብዙ ያወራሉ ኧረ ተው በሏቸው ቁጥሩ ምንድነው እኛ ሲያድግ ያየነው የኪስ ቦርሳቸው ነው የኪስ ቦርሳቸው ነው ይመጣል ብድሩ ይቆለላል ብሩ በታትለው ጨረሱ ሁቤ አንድ ሀገር ሳይሰሩ ሆሆሆሆሆይ አለን ሊቀየር ነው አሉ ይሄ ህገ መንግስቱ ይለወጣል አሉ ከስር መሰረቱ መልካም ሆኖ ሳለ በአዲስ ሐሳብ መምጣት ሀገር ግን ታማለች መሽተዋት ትኩሳት አንደኛው ሲለማ አንዱ ሲሆን እሳት ህጉ ቢቀያየር ሰላሙ ካልመጣ አዲስ መመሪያ እንጂ ለውጥ እንደው አይመጣ ቀለም ቢቀይሩ በወርቅም ቢታተም ያኔም ብሔር እንጂ ሰው አላካተተም ለውጥ ከተፈለገ በመላ ሀገሩ ህጉን ብቻ አይደለም መንግስትን ቀይሩ
ሕጉም ብቻ አይደለም መንግስትም ቀይሮ ዋናው ነገረኛ ሁቤ አለ ከወንበሩ እስቲ አውርዱትና ወይ ቁም ነገር ስሩ ስንቱ አለ ሲቀነስ በዘሩ ሁቤ ሆይ አለን አመሰግናለሁ። ሰላም የማታመሰግኑ የኢትዮጵያ ሕዝብ በእኔ ድምጽ እንደዛ ፓኬጅ በነፃ አግኝታችሁ 3 ቀን 4 ቀን በነፃ ተጠቅማችሁ አመሰግናለሁ እንኳን ሳትሉኝ መድኃኒዓለም በእኔ ድምጽ እኮ ነው ያን ሁሉ ያገኛችሁ። እኔም አግኝቻለሁ። ቴሌግራም ላይ ለጓደኛዬ ሀያ ብዬ ልኬበታለሁ። በጣም አሪፍ ነው። ማርያምን እናመሰግናለን ቴሌ። እና አሁን የመጣሁበት ዋናው ዓላማ ፎሎወርሴ 170,000 የነበረው 13 ዓመት የለፈውበት የቲክቶክ አካውንት 200,000 ገብቷል። በጣም አመሰግናለሁ። ማርያምን ደስ ይላል በጣም። አሁን ደግሞ ገና 500,000 እንገባለን ከእናንተ ጋር። የኔ ቲክቶክ አካውንት የራሴ ሲሆን የእናንተ ማለት ነው። የእናንተን ድምጽ ማሰማበት ነው እና እስካሁን ደግሞ የምትፈልጉትን ነገር እስኪ ስለዚህ አድርገህ በሙዚቃ አቅርብልን የምትሉት ነገር ካለ ኮሜንት ላይ ያሳውቁኝ። ይሄን ቪዲዮ ኮፒ ሊንክ ሪፖስት አድርጉ፣ ፎሎ አድርጉኝ። ይመቻችሁ። 200,000 ገብተናል። ደህና አደሩ። ሄይ እንዴት ናችሁ? ሰላም ናችሁ? መተናል እንግዲህ በሌላ ቪዲዮ መተናል። አሁን ዘንድሮ አንላቀቅም ነው የምላችሁ። ጥብቅ የሆነ ሚስጥር መረጃ ይዘን መተናል። ይህንን መረጃ ሳንናገረው ብናልፍ ማለት ነው እንደው ሀገርም ይቅር አይለንም፣ እዝጌር ራሱ ይቅር አይለንም። አሁን የምነግራችሁን መረጃ ለብዙ ሰዎች እንዲደርስ አድርጉ። የሀገራዊ ምክክር ኮሚሽን ሴራ ሲገለጥ አሁን በደንብ ስሙኝ። የምክክር ኮሚሽን ሊደረግ የተፈለገበት መንገድ 4,000 ሰው የተሳተፈበት የምክክር ኮሚሽን ትልቁ አሸንዳ ምን እንደሆነ ልንገራችሁ፣ ነግራችኋለሁ። ችግር የለም። ይኸውላችሁ ምክክር ኮሚሽን ሲደረግ 3,000 ብልጽግናና 1,000 ደግሞ ከተለያየ የተውጣጡ ሰዎች ናቸው። ግልጽ ልንገራችሁ። ስለዚህ አሸናፊ ማን እንደሆነ ታውቃላችሁ? የምክክር ኮሚሽኑን ያዘጋጀው ሰው ነው አሸናፊው። ለማንኛውም የምክክር ኮሚሽን ሊደረግ የታሰበበት ሴራ 1 የኢትዮጵያን ታሪክና ገጽታ መቀየር ተጀምሯል። ይህንን የተጀመረውን ማስቀጠል ነው። 2ኛ የኢትዮጵያን የዘመን አቆጣጠር ወይም የቀናትን አቆጣጠር ካላንደር መስከረም 1 ብሎ የሚጀምረውን መለወጥ እንፈልጋለን ብሎ በይፋ የምክክር ኮሚሽኑ ላይ ተነስቷል። ልብ በሉ ጎበዝ። ይህንን የዘመን አቆጣጠር የምትቀምረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆነች ቤተክርስቲያኒቱን ለመምታት ትልቁ አሸንዳ መሆን ያለበት ይህንን የኢትዮጵያን ካለንደር መቀየር ነው። ወዮ ድንቄም መቀየር። ለነገሩ ይሄ ተነስቷል። ለማንኛውም ውይይት ላይ ነው ያለው ተብሏል። 3ኛ የኢትዮጵያን ባንዲራ በተመለከተ የኢትዮጵያ ባንዲራ ሙሉ ለሙሉ እንቀይረዋለን ወይ ደግሞ በባንዲራው ላይ ወይ የብሔር ብሔረሰቦችን ልክ እንደ አሜሪካን የብሔር ብሔረሰቦችን አሜሪካ ሁሉንም ስቴት ያካተተ ስላደረገች ወይ የኛም እንደዛ 13 ነው 12 ነው አሁን ያሉት እነሱን እናካትታለን ወይ ደግሞ እርግብ እናረጋለን አምባሻውን አንስተን የሚልም አለ። ሙሉ ለሙሉ ይቀየር የሚልም አለ። ይሄ በ3ኛ የተደረገ የውይይት አሸንዳ ነው። ሌላው ልንገራችሁ የኢትዮጵያን ስም መቀየር ነው። ወይዮ የኛው ደግሞ በጣም የሚገርምና በጣም ድንቅ የሚለኝ ነገር ነው ማለት ነው። ምን ይላል? የኢትዮጵያን ስም መቀየር ማን ልትሉ ይሆን? ማን ነው የምትሉት? እስኪ ንገሩኝ ማን እንደሚባል። የኢትዮጵያ ስም ተቀይሮ እንግዲህ ከመጽሐፍ ቅዱስም ከስንክሳር ከታሪክም ከድርሳነ ከሁሉም ላይ ነው የምትፍቁት ማለት ነው። የኢትዮጵያ ስም ሊቀየር ነው። ይሄም አሸንዳ ነው። ሌላው 5ኛ ሚስጥር ደግሞ ልንገራችሁ። ኦርቶዶክስ የተባለች ሃይማኖትን ከሀገር ማጥፋት
እና በምትኩ ደግሞ ፕሮቴስታንትን በሀገሪቱ ምድር ላይ ማስረጽና ፕሮቴስታንቱ በሀገሪቱ ላይ ከፍተኛ የሆነ ብልጫ እንዲኖረው ትልቅ እቅድ ተይዟል። ይህንን ሰምታችኋል? ጉድ እኮ ነው ዘንድሮ የሚሰማ ነገር በእውነት በጣም የሚያሳዝን ነው። ሌላው ደግሞ 6ኛ ደረጃ የተቀመጠው ልንገራችሁ፣ አማራንና ትግሬን እንዲሁም ደግሞ ሃይማኖተኞችን ይላሉ። እንግዲህ አክራሪ ኦርቶዶክሶችን ማህበረሰብ ውስጥ ንቅል አድርገን እናጠፋለን፣ እናወድማለን። በምትኩ ደግሞ የእኛን የራሳችንን ባህልና የራሳችንን ሃይማኖት እንግዲህ ፕሮስፕሪቲ ፓርቲ መቼም ፕሪቲ ጎስፕል ከሚለው ነው የወሰዱት። እሱን በሀገሪቱ ላይ እናሰፍናለን የሚል ትልቅ የድድብናና የማይምነት ሀሳቤ ይዘው ነው የመጡበት ማለት ነው። ለዚህ ነው እንግዲህ 4000 ፕሮቴስታንት የሆኑ የብልጽግና ሰዎች የታደሙበት ነው ማለት ነው። ከ4000 እንግዲህ 1000 ምናምኑ ነው የተውጣጣ የሚሆነው 3000 ማለት ነው። አብላጫው 3000 ብልጽግና ነው ማለት ነው። ይህንን እናደርጋለን ብለው እየተወያዩ ነው። እስቲ ኮሜንት ላይ እናንተ አስቀምጡልኝ በኮሜንት ሀገር ትቅደም፣ ባንዲራ የሚባለው ነገር እንዴት ይታያል የሚባለውን እስኪ ሁላችሁም ኮሜንት ላይ የምክክር ኮሚሽኑን ጉዳይ በቀጣይ ደግሞ ሌላ ሚስጥር ነግራችኋለሁ። ፍሎ እያደረጋችሁ እስኪ ቶሎ ብላችሁ ወደ ተሻለ እንትን ፍሎ እንድንደርስ አድርጉ። ሎሚ ሚዲያ ነኝ። ሎሚ ሚዲያ ከሁሉም ማንም ከሎሚ ሚዲያ ላስ የሚያመልጥ የለም። እንልሳለን፣ ማንኛውንም መረጃ እናጋልጠዋለን። በልቻ ደግሞ ይህንንም ቦተሊካ ነው በሉ አሏችሁ። እሺ ይሄ ቦተሊካ አይደለም፣ የምክክር የሽግግር ሚስጥር ነው። እሺ የወሎ የተጓዥ ፍቅር ነው ሰሌዳ ፍተሻም የለብህ ሹፌር ቶሎ ነዳ፣ ፍተሻም የለብህ ሹፌር ቶሎ ነዳ፣ ፍተሻም የለብህ። ከዛ ምን ነበር ግጥሙ? ዛሬ ነገ አልልም በፍቅር ስጠራ ናይ ስባል ናይ ቶሎ ጓሳና መከራ ያለ ጉዳይ ምናምን ነው። ዞሮ ግጥሙን አላውቀውም። ግጥሙ እኮ ነው ግጥሙ። ግን አሁን የሐሙስን ፈረስ ብትል ደስ ይለን ነበር። አምና አዲስ አበባ ወንበለጀረጀ ልበልሽ ሳበለው የሐሙሱ ፈረስ ሳበለው ግጥሙስ እሺ አምና አዲስ አበባ ምናምን ወጥቶ ለሽርሽር አምና አዲስ አበባ መጣን ለሽርሽር አስከትሎት የደልፔን ብሎት አብሽር ልፈልገው እንጂ ቆላ ደጋ ብዬ ተበላሸው ወደ ምንድነው መጨረሻ ላይ ያልኩት? አያችሁ። እሺ አሁን ደግሞ ሌላ ማለት ነው። ሌላ እንትን እንላታለን። አሁን ሌላ ደግሞ ምን የሚለውን ዘፈን መሰላችሁ? ይሄ ትዕግስትን ማለት ነው። የትዕግስት ፋንታኩን እንትን የሚል ዘፈን ትጫወችልኛለሽ። ትዝታውን ዘፈን ማለት ነው። ከአንቺ ጋር ይሄዳል። ምን የሚለው እሺ ምናምን ነገር የሚዘፈን ታስታውስሽ? ዛሬ ደግሞ ደህና ፕሮግራም የላቸውም እንዴ? እዚህ እህቴ እረፍቶብኛል። የትራንስፖርት ስጠኝ። ምን ፓስፖርት ላወጣ ነው? የት ልትሄጂ? ምን
ጉድ እኮ በባህር ልትሄጂ ነው? ውሃ ሊበላሽ አይደለም፣ የትራንስፖርት ምንድን ነው የምታወናብጂው አንቺ ልጅ? እንደማይሰማኝ ታውቂያለሽ። ጠጋ ብለሽ አውሪኝ። የትራንስፖርት ካቦርት ልበስ ነው። ከዚህ በላይ በሙቀት ልደፋልሽ አልሞት አልኩሽ። ባንቺ ቤት ማዘንሽ ነው። እኔ አያቴ መሳፈሪያ ነው ያልኩ። መሳፈሪያ ማፈሪያ መስፈሪያ እኔ ምን ይሰራልኛል? እዛ ጓዳሽ ፈልጊ እንጂ ጭራሽ ጓዳ አረግሽኝ። አያቴ የታክሲ ነው ያልኩ። የታክሲ ምንድን ነው የሰማሁት? ጭራሽ አንተ ከይሲ እጁን አያነሳም ብለሽ ነው አርጅቷል ብለሽ ጠብቂያት። እናትሽ ነች ጉድ የሰራች። እጁን አያነሳም ብለሽ ጭራሽ ከይሲ ጆሮ አይሰማም ብላ ይሽ ወዛሬም ከትምህርት ቤት ላይ ያስቀረኝ ነው። ማን ነው ሼባ? ስሙልኝ ደግሞ ባለቤቴን የእጅ ግንኙነት አላደርግባትም እንዳትለምድ ብዬ ስለምፈራ ብሎ አንዱ ክላይንት መጣ። በእጅ የምትጨርስ አይነት ሴት ከሆነች በእጅ ነው የምትጨርሰው። ነፍሷን ይማረውና የኔዋ ጉድ አስቤዛ ሲሆን ብቻ ነበር ቶሎ የምትጨርሰው። አያናቤ ዶክተርዬ ግን ምን ነካሽ? ስለ እጅ ስራ እኮ ስታወሪ እኔ ስለ ሸማ ስለ ሙስና የምታወሪ መስሎኝ፣ መጨረሻ ላይማ ስለ አበሻ ልብሱላ የምታወሪ መስሎኝ 2 ደቂቃ ሙሉ ማዳመጤ ነው የሚቆጨኝ። ጉድ እኮ ነው ዘንድሮ። 2018ማ ገና ጉድ ያሳየናል። በሰላም ይጨርስልን አምላኬ። ዶክተር አንቺ ቀልድ ነው ያልሽው። እናንተ ለማንኛውም ጠፍቼ ስለመጣሁ ይህን ቪዲዮ ላይክ፣ ፌቨራይት፣ ሪፖስት እያደረጋችሁ 20 ጊዜ ኮፒ ሊንክ ማድረግ እንዳይረሳ።